አዶናይ መልእክት አድርሱልኝ ይሄን ቁረጡልኝ ካንተ ምንም ጸብ የለኝም ምንም ጸብ ሰቅ ምንድነው ሰቅ ዝም ብለ ሰግጥ እኮ ማለት አዶናይ የሚባለው ጭንጋፍ አጋር በአራተኛ ክፍል ላይ ሲጋ መምታት ጀመርኩ ያለ ህፃናትን ያው ባይኔ ስድብ ነው የሚያደርገኝ ታውቃላችሁ ሞጣ ግን በጣም ነው የምወደው ኢቭን እየተሳደበም ቢሆን ማለት ነው ሰላም እንዴት ናችሁ የዘንድሮን የቲክቶክ አዋርድ መብላት ያለባት ዩቲናስ ነች አንተ ነው የምትወስነው ማን መራጭ አረጋ አንተ ብቻ ነው በቃ አንተ መሸለማት ኮና ሸለማትም ሲያስጠር አትሳደቡ እኮ ሌላ ጉዳይ ነው በግድ ግን እሷን ካልመረጣችሁ ማይም ናችሁ ይላል እንዴ ጭቃ ዩቲናስንና አዶናይ አንድ መድረክ የሚቆርቡ ሰዎች አይደሉ እነቱ ለመነጋገር ያሳፍራል ይሄ ነው ማይምነት ማለት አሁን ምንድነው ክሬቲቭ ኮንተንት ማለት ምን ማለት ነው የሚለውን የማያውቅ ሰውዬ ነው እኔ ሰውዬ ዩቲናስ እንደ ሀገር የመጀመሪያውን በአፍሪካ የሶሻል ሚዲያ አዋርድ ልታሸነፍ ነው ህዝቡ የራሱን ምርጫ ይምረጥ በቃ ዩቲናስም ታሸነፍ አዶናይ የሚያሸንፍ ይፎካከሩ በራሳቸው ኦዲየንስ ገብቷቸዋል አይደል በሰሩት ስራ ይፎካከሩ መኪና ነው ወሰነ ሽልማቱ አይደል በቃ አዋጣችሁ ግዙላት እናንተው አዶናይ ቀጣይ አመት ምን ሊበላ ይችላል በደንብ ይርዳና ያግዝና ምናምን እቺ ልጅ ግን የለፋችበት የገነባችው ማንነቷ ነው በዚህ አመት ደግሞ በደንብ ነቅነቃ ሰርታለችና ሄድ ሰላም እንዴት ናችሁ የዘንድሮን የቲክቶክ አዋርድ መብላት ያለባት ዩቲናስ ነች ሽልማቱን ለምን እንደሆነ ነግራችኋለሁ ያው አሁን ላይ በቮት ስለሆነ በቮቱ ጉዳይ አንተ ነው የምትወስነው ማን መራጭ አረጋ አንተ ብቻ ነው በቃ አንተ መሸለማት ኮና ሸለማትም ሲያስጠር ድምጽ በመስጠቱ ጉዳይ ደግሞ አንዳንድ ሰዎች ያው በጣም መሀይሞች እየሆናችሁ ያዩዋችሁ ስለሆነ ማለት ነው የምትፈልገው ነው የምትመርጠውን ሰው መደገፍ አንድ ነገር ነው ሰዎችን ፐርሰናል አታክ ማድረግ ግን ይሄ መሀይምነት ነው ብዬ ስለማስብ ነው አረ ድንጋይ እናንተ ራሱ መሀይም ይላል ለዝቡን በመዳን ያለም እንዴ ዩቲናስ የሰራችሁ ቪዲዮ ላይ ወይም ደግሞ አንዳንድ ስክሪን ሪከርዶች ላይ ይሄዳችሁ የምትሳደቡ ልጅቷን በቃ የግል ጸብ ያላችሁ እስኪመስል ድረስ የምትናገሩ አንዳንዴ አረባካችሁ በቃ ለሴት ልጅ ያለንን ክብር እስቲ ቦታ እንስጠው እቺ ልጅ አሁን የምትሳደቡበት ክፉ የምትናገሩበትን እስቲ ሪዝን ንገሩኝ ምን እንደነ ያረጋቻችሁ ነው እንዲህ የመጣችበት ኮንቴንት ከመጀመሪያው እስከ መጨረሻው የሚታወቅ ነው አርት ላይ ተሰራለች ሊፕሲንግ ስንሰራ አትሳደቡ እኮ ሌላ ጉዳይ ነው በግድ ግን እሷን ካልመረጣችሁ ማይም ናችሁ ይላል እንዴ ጭቃ በቃ ያደገ ሁሉ ደግሞ ትልልቅ የሚያስገርሙ የሚያስደንቁ የትወና አቅሞቿን ያየነበት አብሯት የሚሰሩ የሜካፕ አርቲስቶችን ሁሉ ያጎላችበት አብሯት የሚሰሩ ትወና የሚሞክሩ ልጆችን በደንብ ሻይን እንዲያደርጉ ያደረገ ስራ የምትሰራ ሴት ነች የምትደነቅ ሴት ነች ለኔ ከዛ ውጪ እኔ ዘር ውስጥም ሃይማኖት ውስጥም ምን ውስጥም አይቻት አላቀም የራሷን ኮንተንት ጠብቃ የምትሰራ ሴት ነችና ዘንድሮ ደግሞ በደንብ አቅም ያላቸውን ስራዎች ስለሰራች ይሄንን ሽልማት ይገባታል ይያልኩ ነው አንዳንድ ሰዎች አዶናይ መብላት አለበት ኦኬ ምንም ችግር የለብኝም እኔ ማረ በጣም ችግር አለብ የምር በጣም ችግር አለብ በጣም ነው የሚያስታውቀው የምር የሚባለው ነገር እኔ በቃ የቲክቶከሮች ባዶና ይቀናሉ የሚባለው ነገር እውነት ነው ማለት ነው አሁን እያረጋግጥኩኝ ነው የምሬን ነው የምላችሁ በእውነት እንዴ ምን አገባችሁ ቆይ ህዝቡ እኮ ነው ለህዝቡ ተሰጥቷል አይደል እንዴ በቃ እንዴ ሁላችንም እኮ በቃ አንተ ዩቲናስን መምረጥ ከፈለገ በግሉ አይመርጥም እንዴ ሰው ደግሞ በቃ ጓግቶ መጠበቅ እኮ ነው ማን ሊያሸንፍ ይችላል ብሎ ቁጭ ብሎ መጠበቅ ነው ያለበት በቃ አለቀ በግድ ማይም ስለሆናችሁ ነው አዶናይን የምትመርጡት ኧረ እባክህ እንዴ ምንም ምን አንድ ቪዲዮን መጥቶልኝ አያውቅም ፎሪ ፔጅ ላይ እኔ በእውነት እንዴ እንዴት ቆይ እንዴት ልመርጣት እችላለሁ ቆይ እኔ አዶናይ በላል ግን አንዳንዶቻችሁ ምን ሰርታ ነው ዩቲናስ ስትሉ አየሁኝ አዶናይ ደግሞ በመርዳት ነው ሰዎችን ስለሚረዳ ኦኬ በጣም እኔም ማደንቅለት ነገር ነው መርዳቱን ግን እንዴ ሰዎችን ስለሚረዳ አይደለም ኮንተንት ክሬተር ነው ልጁ አረ ተው እንዴ አይ ለምንድን ነው በቃ ኮንተንት ክሬተር ሆኖ ሰው መርዳት አይቻልም እንዴ አልገባኝም ቆይ በቻሪቲ ምናምን ከነ ማስተራብነት ጋር ምናምን እንዴ እንደነ ማስተራብነት ረርቶ ላይሆን ይችላል እንደነ ማስተራብነት ገንዘብ ሰብስቦ ላይሆን ይችላል ይልጅ ገብቷችኋል እንደዛ በራሱ ነው ደግሞ ሲያረጋዩት እንጂ ከሰው ገንዘብ ተቀብሎም አይደለም እሱ ሲረዳ አይተው እነ ዩጩፋ ምናምን እንደውም እናግዝ በለውታል ጠይቋቸውም አይደለም ገብቷችኋል አይደለ እና ደግሞ የሰው እንዴ በገንዘብ ሳይሆን ያቺ ልጅ ሙዚቀኛዋ ልጅ ቀድም እንዳየነው ሲረዳት ነበር ከነጊሎ ጋር ምናምን ሲያገናኛት ነበር ከሙዚቃዋን ፕሮዲዩስ እንዲያደርጉላት ምናምን ብቻ የተሻለውን ባለው ቅና ተጠቅሞ ሲያደርግ ነበር እሱ ጎን ለጎን የሚሰራው ነገር ነው ከኮንተንት ክሬሽን በተጨማሪ ማለት ነው እንጂ በቃ የሆነ በቻሪቲ ውስጥ ነው መካተት ያለበት ምናምን እንዴ በኮንተንት ክሬሽን ቆይ እንዴት ነው ቆይ ማን ነው ይበልጣው አዶናይ ምን ማለት ነው ኮንተንት ክሬሽን ማለት ቪዲዮአችሁ ቫይራል እንዲወጣ
ያውቀዋል በቃ እንዴት ኮንተንት ክሬት ማድረግ እንዳለበት ያውቃል አዶናይ ገብቷችኋል እና ደግሞ ናቹራል ራሱ ሆኖ የመጣ ሰው ነው በቃ ማንንም አያስመስልም እንደማንም የተለመደ አይነት ኮንተንትም አይደለም የሚሰራው ራሱን ሆኖ እዚህ ደረጃ ለመድረስ አዶናይ ክብሩን ራሱን አዋርዷል ከዚህ በፊት ሰውን ለማስተማር ወጣቱን ለማስተማር ራሱ ብሎ ማለት ነውና በዚህ ደረጃ እንዴት ነው ሊገባችሁ ያልቻለው ነው ያልገባኝም እኔ ግዴታ እሱንም ምረጡ እያልኩኝ አይደለም ማትመርጡትን ሰዎች ሪስፔክት አደርጋለሁ ነገር ግን በቃ ዩቲናቲን ካልመረጣችሁ መሀይም ናችሁ ይላል ይሄ ድንጋይ አዶናይ ሲነሳ የነበረው ካራክተር ደግሞ ለኔ ጥሩ የማይባል ታቁታላችሁ በአደባባይ እንደዚህ አድርጉ እያለ ትውልድንም ሀገርንም ማንጹ ንግግሮችን ሲናገር ፖድካስቶች ላይ ሁሉ ቀርቦ እንደዚህ አይነት ወሬዎችን ሲያወራ የነበረ ሰው ነውና አሁን ላይ ግን ባለው ነገር ግን ደግሞ ሚዛን ላይ በእናስቀምጣቸው ይሄ ስለረዳ ስላልረዳ ሳይሆን የልፋታቸውን ዋጋ ስናየው ሴት ከመሆኗም አንፃር የሚገባት እሷ ነች ምንድነው ሴት ወንድ ምናምን እንደዚህ የሚባል ነገር የለም እንዴ እኔ በጣም ነው የምናደድ ሁሌ እንደዚህ ማለት ነው እና በቃ በሁሉም ነገር ላይ ሴት ብቻ ናት እንትን ማለት ያለባት አልገባኝም በቃ ሴት ወንድ በቃ የለፋ ሰው ማግኘት አለበት በዚህ አመት እኔ እንደ አዶናይ አልለፋችም ዩቲናስ በቃ ለፍታ ይሆናል እንደ አዶናይ ግን አልለፋችም እንደ አዶናይ ብዙ ኮንተንትም ክሬት አላረገችም በአንድ ቀን ብቻ ስንት ቪዲዮ ነበር ሲለቅ የነበረው በቃ ፈታ ያለም ይለቃል ምንም እኮ ያን ያህል ማስመሰልም አይጠበቅባችሁም ገብቷችኋል እንደዛ ያረጋችሁ መልቀቅ ትችላላችሁ እያለ ሰውን ሁላ ያስተማረ ነበር ያምናሉ ዘንድሮ ቲክቶክ አዋርድ ማለት ነውና መምረጥ አንድ ነገር ሆኖ ሳለ ድምጽ መስጠት ለዛ ሰው አንድ ነገር ሆኖ ሳለ እሷ በሰራቻቸው ቪዲዮዎች ላይ የገቡ ግን እሷን ሆም ብሎ ለማሸማቀቅ ለማበሳጨት ምናምን የሚደረጉ ኮሜንቶች ግን ይሄ አላዋቂነቶች ስለሆኑም ጭምር ነው ሌላው ይሄን ብቻ እኮ ተናግሮ መውጣት ይችላል ነበር በቃ አትሳደቡ ኖርማል ምንም ችግር የለውም የሚሳደቡ ሰዎች ልክ አይደለም እሺ ምንም ያረጋችሁ የሚያሰድባት ምንም ያረጋችሁ ነገር የለም ዩቲናስ እውነት ለመናገር ማለት ነው ነገር ግን ግዴታ እሷ ካልተመረጠች ብላችሁ እሪ አትበሉ እንዴ ይሄ ልጅ ይመቼ ነበር በእውነት አረበስ አይኮኒክ አዋርድ ይሁን እንደዚህ አይነት አዋርድ ላይ ኢስት አፍሪካ በሚዘጋጅ እጩ ሆናለች እቺ ልጅ በሁለት ዘርፍ ማለት ነው ሰው ስራዋ ነው የተናገረው ገብቷል ቮት አድርገህላት የሆነ ነገር ብለህላት ምናምን አይደለም በቃ ስራ ይናገራል ስራ ሲናገር እንደዚህ ኢስት አፍሪካም አድጎም አውሮፓም አሜሪካም ላይ ተጠራ ትችላለች አይታወቅም የፈጣሪ ስራ ምክንያቱም የልብህ ንጹህነት የምትሰራው ስራ ምናምን እየታየ ነው እንደዚህ አይነት ቦታዎች የምትሄደውና ዛሬ ላይ ይሄንን ውድድር ተሸነፈች ማለት የዚህ ልጅ ህይወት ይቆማል ማለት አይደለም ግን አንዳንዶቻችሁ አስመሰልከው እኮ አንተ ታዲያ እንደዛ እንዴ ሳና ለመምረጥ አለመደገፍ አንድ ነገር ነው ግን ደግሞ ለሆነ ሰው ብላችሁ ደግሞ የሆነን ሰው አታክ ማድረግ ደግሞ ይሄ ማህይምነትም ስለሆነ ማለት ነው መምረጥ የምትችሉ ሰዎች አሁንም ዩቲናስን ቮት አድርጓት አንደኛ አረ ካንተ በላይ ማይም የለም እግዚአብሔር ከዚህ በላይ ከሰማነው ይበቃል በቃ ይበቃል ዩቲናስንና አዶናይ አንድ መድረክ የሚቆርቡ ሰዎች አይደሉም እውነቱን ለመነጋገር ያሳፍራል ምክንያቱም ልጅቷ ክሪኤቲቭ ነች በጣም አሁን አዶናይ ቲክቶክ ክሪኤቲቭ አዋርድ ካልበላ ብሎ ይሄ ነው ማይምነት ማለት አሁን ምንድነው ክሪኤቲቭ ኮንተንት ማለት ምን ማለት ነው የሚለውን የማያውቅ ሰውዬ ነው እኔ ሰውዬ እሺ ግርግር እየፈጠረ ያለ በሞተሽ የሚቆጠር ህዝብ የጉላው አድናቂ ነው አዶናይ ይሾል የምትሉት መቼም ስለበጎ አድራጎት እንዳለ ነው እርግጠኛ ነኝ ዲቻ ቦይ የግሎሲ ዋርናቂ ነው አዶናይ ይሾል የሚለው እያለ ነው እንግዲህ ሰውዬ ብላ የሆኑ ለልጆች አመጣ ስፖንሰሮች አሉ ስፖንሰር ሞተሽ ቢሰጥ ለነሱ 50 ሺህ ለነሱ 50 ሺህ በስመ አብ ምን አይነት ወረደ ሰውዬ እኔ ደግሞ ቢዝነስ ነው ተካፈላለው ሁለት ቦታ አበቃ እንደምታውቁት ህዝባችን በቀላሉ ማንንም የመጣ ሄደ የሚያታልለው የሚያጮረብረው የሚያወናብደው ምስኪን ወዝጎ ይሄን ሰውዬ እንደቁም ነገር ራሱ አትዩት አንድ ቁም ነገር ያወራል ከዛ በተረፈ በቃ ኮሜዲያን በሉት ያለ ይሁን እንደሆነ መታቁት ጉዳይ ነው የሲኑ ጾራቁ ብዙ ነው ሚሊዮን ምሳሌዎች አሉ አንደኛው ግን አዶናይ ነው እንደምታቁት አዶናይ ከሁለት ወር ከሶስት ወር በፊት ወደ ኢትዮጵያ ካናዳ ተቶ ወደ ኢትዮጵያ ሲመጣ ከዛ በፊት ልመና ውስጥ ገብተው መላ ኢትዮጵያ ህዝብ ጎዳና ለወድቅ ነው ሉራብላችሁ ልጦማላችሁ ነው ሞትኩላችሁ በእጃችሁ ሞትኩባችሁ ወላ ሲያለቅሱ መላ ኢትዮጵያ ህዝብ ከመላ ዓለም ተሰባስበው በሚሊዮን የሚቆጠር ገንዘብ ሰብስቦ ሰጥቶታል ከዛ በኋላ አዶናይ መጥቶ ምንድነው ያለ እኔ ማንንም የለመንኩት የለም አንድ ሰው ስጡኛል ክትየሎም ድረስ ብላችሁ ሰጣችኝ እንጂ አለማንካቸው ኮምፕሌክስ እኮ ነው አሁን ይሄን ምን ማንሳት እንደዚህ ሰው በወደደበት እሱን እንደዚህ ያደነቀው በጣም ብዙ ሰው በቃ እየወደደው ባለ ሰዓት እንደዚህ ነገሮችን የሚያነሳሰው ማለት በጣም በቃ እሱ ላይ ኮምፕሌክስ ያለበት ሰው እኮ ነው በቃ አለ ምንም እኔ ቤተሰቦች ዞርማን ዘሬ ልጡ ጣብታም ናቸው ገንዘባችን መጣ ያጣን ባለጸጎችን እናቴም አባቴም ሆቴል በሆቴል ቢዝነስ ሀብታም በገንዘብ ነን ከዚህ ተፈራ ኦፈር ብለው ጉብታል
አንተ እንዴት እንደዚህ ትለናለህ? ይሄ ማጭበርበር ነው፣ ወንብድና ነው። ሰው ሳይቸግረው ሀብት ያለው ሆቴል ያለው ካምፓኒ ያለው የህዝብን ገንዘብ መንጠቅ ወንብድና ነው። ለጊዜ ሀበሻ እንደልማደ እንትን ውጥ ብለው እንግዲህ ጮኸ፣ ተበሳጨ፣ ተናደደ፣ ተሳደበ። ከዛ መልሶት እንደገና አደናይ ሁለት ወር ወንጀል ወነግራቸው 2 ወርና 3 ወር ያልሞላ ነው። እንደገና መልሰ ለዚህ ለጉለ ወሲብ ሁላችሁ ወጣቶች በሙሉ አድርጎ ፈጽሙ ብለው በየሚዲያው እሱ ሐሳብ ተንጸባረቀ። ከዛ ህዝቡ አበደ። እንዴት እንደዚህ ያለ ብልግና ህፃናት ተመልከቱ። ዛሬ ጊዜ ቲክቶክ እና ፌስቡክ ህፃናት ሁሉ ለመረዳት እንኳን ሰውን አይሞክርም አንዳንድ ሰዎች እግዚአብሔርን እንዴ በቃ ሰው እኮ እንዳያረግ ያለውን ጉዳት እየተናገረ ይልች ራሱ እንደሚያደርግ ይሄኩ እንደው ማን ይናገራል እንደዚህ አይነት ነገሮችን ሚዲያ ላይ ወጥቶ ማለት ነው። ገብቷችኋል? ይሄ ሰው ለማስተማር ካለው ፍላጎት ማንንም ፍጹም የለም። እኔ እናንተው ነበርኩኝና መውጣት አለባችሁ ያለ እያስተማረ እየተናገረ እንዴት ነው አድርጉ ይላል ብለ የምትገምተው ማለት ነው። አዎ የተናገረበት መንገድ እንግዲህ አንተ በሚገባ ቋንቋ አይደለም ብቻ ሰው ሊረዳው በሚችለው መንገድ ነው ልታስረዱት። አንድ ሰው ከሱስ ውጣ ስትሉት በአንድ ይውጣ አትሉትም። ሱስ ማለት ከባድ ነገር ነው አይደል እንዴ? በአንድ መውጣት አይቻልም እኮ ይታወቃል። ስለዚህ እሱ እንዴት እንደወጣ ነው እንግዲህ እያስተማረ ያለው ከዛ ሱስ ማለት ነው። ምንድነው በቃ ህዝቡ ማስመሰል ላይ ነው በቃ የተያያዘው የሚጠቀሙት። እንዴት ይሄ ሰውዬ ልትቀን የሚሰብከው ስለ ጉልበሴ ነው። እንዴት ህዝባችን የዚህ ነገር አድናቂ ሆነ? በጣም ነው ይሄን ነገር ራሱ ለምን ታነሳዋለህ ነው? አሁን በቃ ኦሬዲ እኮ ሰው ረስቶታል እኮ ይሄን ነገር። እሺ የምር እውነት እንኳን ቢሆን እሺ ሰው አይቀየርም አይሻሻልም። በቃ ያንን ነገር ደግሞ ትቶ አሁን ላይ አሪፍ ኮንተንቶችን መስራት ጀምሯል አይደል? ይሄ ልጅ በቃ ስለሱ ለምንድን ነው የማይወራው? አሁን እኮ የሆነ ሰው ሲሳሳት እንደምንወቅሰው ሁሉ ለምንድን ነው ጥሩ ነገር ሲሰራም ደግሞ ለምንድን ነው ማናበረታተው? ለምንድን እንደዛ ሊለምድብን ይገባል። ግን እንደዛ አሁን አደናይ ቲክቶክ ክሬቲቭ አዋርድ ካልበላ ብሎ ግርግር እየፈጠረ ያለ በመቶ ሺህ የሚቆጠር ህዝብ የጉላው አድናቂ ነው። በጣም ይሰቆጥታል። ህካሱ ያሳፍራቻል። አደናይ ይሾል የምትሉት መቼም ስለ በጎ አድራጎት እንዳልሆነ እርግጠኛ ነኝ። በጎ አድራጎት ከሆነ ከመቄዶንያ ከቢኒያም ከዶክተር ቢኒያም ይወለጥ የለም። ምን አደናይ ላይ ፊት ጣላቸው ሲባል የሆነ የሚሰቆጥጥ ነገር አለ። አደናይ ነው መሸለም ያሉበት አደናይ ነው ሲባል አደናይ የሚታወቀው እንዳልካቸው በበጎ አድራጎት ሁለት ሰው ረድቷል። ዲቻ ቦይስ ብሎ የሆኑ ለልጆች አመጣ። ስፖንሰሮች አሉ። ስፖንሰር ሞተ ሺ ቢሰጥ ለነሱ 50 ሺ ለነሱ 50 ሺ ነው። ቢዝነስ ነው። ተካፈላሉ ሁለት ቦታ አበቃ። ዩቲናስንና አደናይ አንድ መድረክ የሚቆርቡ ሰዎች አይደሉ። እውነቱን ለመነጋገር ያሳፍራል። ምክንያቱም እውነት ነው አንድ መድረክ ላይ አይቀርቡም። በጣም አዶናይ በደንብ ይበልጣታል ብዬ አስባለሁ። እኔ እንደው ልጅቷን እንደው በጣም በሰው ዘንድ እንድትጠላ እያደረጋችሁ ነው ያላችሁ። ምንም ሳታረግ ማለት ነው ምንም ነገር ሳታጠፋ አረብስማ ክሬቲቭ ነች በጣም ስለ ጉላው ወሲብ ነው አዶናይ ያወራው። ሌላ ምን ነው የለም። ይሄ እኔ አሁን የሰራችውን ስራ ማጣጣል አልፈልግም። ግን እሺ ሜካፕ ተቀብቶ ሊፕሲንክ ማድረግ ያን ያህል ከባድ ነገር ነው? እኔ እንጃ። እሺ ትወና ስሪ ብትባል እቺ ልጅ ሊከብዳት ይችላል። የምር እውነት ፊልም ላይ እንኳን ኤዲት ስለሚደረግ ችግር የለም። የሆነ ቲያትር ላይ ምናምን ስሪ ብትባል በጣም ነው የሚከብዳት። እርግጠኛው ነኝ የምነግራችሁ ማለት ነው። በቃ ሜካፕ አርቲስቷን ማደንቀው ነው እዚህ ጋር ማለት ነው። ሀቁን እንደዚህ ነገሩኝ ካላችሁ ደግሞ ማለት ነው እንደዚህ ከተናገራችሁ እሷን የምትሰራት ሜካፕ አርቲስቷን አደንቃለሁ። ከዛ በተረፈ ምንድነው ሊፕሲንክ ነው ያደረገችው። የሆነ ሰውዬ ከጀርባ ባክግራውንድ ላይ ቮይስ ኦቨር ይሰራል። እሷ ሊፕሲንክ ነው ስታደርግ የነበረው። አንዳንድ ቪዲዮቹን አሁን ነው እሱን የሚያየሁት ማለት ነው። አይ እንደዚህ መናገር አለብን መሰለኝ እውነቱን የሆነ አንዳንዴ ሲሸፋፈን እውነት እነሱ የሚናገሩት ደግሞ እውነት እየመሰለ ይመጣል ነገርና ምን ገብቶ በሚሊዮን ነው ላይክ የሚደረገው ኢትዮጵያ ይዘው ጎንናጫል ያለው ጉዳጉድ እኮ እኛ መናገር እና ምንድነው እንደዚህ የሚያቃጥልሽ ሰውዬ? አዶናይ መልእክት አድርሱልኝ። ይሄን ቁረጡልኝ። አዶናይ እንጀራ ስትበላ ቡጉር የሚወጣብህ ልጅ እኔ ካንተ ምንም ጸብ የለኝም የኔ ጌታ። ባለፈው ለኮሜንት ላይ መጥቼ ደጋግሜ ጽፌ አይተዋል። እንቁላል እየበላው ፈሴ መቆጣጠር አቃተኝ ስልክ ችግር የለውም ፈሴ ጤና ነው ብለክ መክረኛል። ዛሬ ደግሞ ይኸውልህ ሂጅበት እያሉ ኮሜንት ላይ ሲሰድቡኝ ይኸው አዶናይ ዛሬ ሄድኩበት ለቀቁት። አዶናይ የሚመስለኝ ማለት ነው። እሺ ቤታ አልጋ ላይ ተቀምጦ ትልቅ የቴዲ ቤር አሻንጉሊት ተሰጣው አቆሷል። እሺ እንግዲህ ማሚ ይታየሽ ወረቤና ግሽልኝ እንደው አንቺ ልጅ ከእንዲ የሚልሳንሽ ኧረ ከስንቱ ተጣላሽ የታባሽ አየሽው?
ራሷ ቪዲዮ ላይ ሪአክት እያደረገች ያረላ እቺ መላጣ ቤታ የምትባል አዶናይ የታባሃይታ ነው አዶናይ አለፍላፊ እኔ እኮ ማን እንደወለዳት እኮ አላውቅም። አሁን አንቺ ቤተሰቦችሽ ባንቺ አያፍሩም? ቤታ ባንቺ አያፍሩም ወይ? ይሄ ልጅ ከስራ ይናገር የሚያወራው ስለ እንጀራ የሚያወራው ስለ ቡጉሩ ምንሽን ነካሽ? ከራስ ጋር ጸብ ይላል እና አዶናይ የሚባለው ጭንጋፍ አጋር የህዋት ስራ እየሰራ ነው። አማራ ሎተሪ ማዞር አዲስ አበባ ላይ ፈቀደለት። ይሄ ግን ከ$60,000 በላይ ራኔ ብሎ $1 አሳይቶ ዲያስፖራውን ዘርፎ ከሄደ በኋላ ፋራዎች ናቸው ያላችሁ። በአራተኛ ክፍል ላይ ሴጋ መምታት ጀመርኩ ያለ ህፃናትን ያው ሚዲያዎች አልተጠየቁ። ተመልከቱ። ይሄ ሰው ነው እንግዲህ ህፃናት ጋር ሴጋ ሊያሳያቸው ሄደ። የሴጋ ህፃናቶች እንዲማሩ ነው። ሰግ ምንድነው? ዝም ብለህ ሰግጥ እኮ ማለት ህዝቡ ዝም ብሎ ሰጠው። አየሽ፣ ሰገጤ ማለት ፋራ ማለት ነው በእነሱ ቤት። ያ ማለት ደግሞ ጉራጌዎች ያመጡት ስም ነው። ምን አለበት እንደሞታ አይነት ሁለት በትልቁ በኢትዮጵያ ውስጥ ትልቁ ተማረ የሚባለው አገር የሚመራው ንጉሱ የሚባለው አማራ ነው። ጉራጌ ግን ትናንትና መርካቶ ሰጠ ነው። ደሞስኪን በሳቅ ባይኔ ስድብ ነው የሚያደርገኝ ታውቃላችሁ። ሞጣ ስድብ ነው የሚያደርገኝ ነኝ። ይህ የሶስተኛ ክፍል ቦምባርሊ ይለኛል። ይህ ሻዕቢያ ይለኛል። ሻዕቢያ አይደለሁም እኔ ሻዕቢያ ይለኛል። ግን በጣም ነው የምወደው ኢቭን እየተሳደበን ቢሆን ማለት ነው። አንዱ ቆሎ በእናታችሁ ስሙ ማለት ነው ቤስት ነው የሚባለው ግን አጣጣፉ ቢስት ብሎ ነው የጻፈው ቢስት። ከዛ አንበበውና ሞጣ ምን አለው? ስንተኛ ክፍል ላይ ጨረስከው አለው። ስንተኛ ክፍል ላይ ደሞ ዩቲ አዋርዱን ትበለዋለች። ኢትዮጵያ በታሪኳ በምን ውድድር ተሸንፋ አታውቅም። ዩቲናስ እንደ ሀገር የመጀመሪያውን በአፍሪካ የሶሻል ሚዲያ አዋርድ ልታሸንፍ ነው። እሷ እንድታሸንፍ የምናደርገውም እኛ ነን። እንደ ሀገር የምንኮራባት ዩቲናስ ዛሬ ደግሞ እንደ አፍሪካ ልንኮራባት ነው። በአፍሪካ በሶሻል ሚዲያ ተጽዕኖ ፈጣሪ ተብላ ተመርጣ ልትወዳደር ነው። እንድታሸንፍ ማድረግ የምንችለው እኔና እናንተ ነን። ፕሮፋይሌ ላይ ባዮ ላይ ያለ ኢሜላችሁን በማስገባት ዩቲናስን ምረጡልን። ዩቲ የምትዩ ነገር አለ? ቦታርጉኝ ታፍራለች። ስለምታፍር የመጀመሪያዋ ሴት ነሽ። ሴት ብቻ ሳይሆን ከሶሻል ሚዲያ ተጽዕኖ ፈጣሪ ተብሎ የተመረጠ የመጀመሪያዋ ኢትዮጵያዊት ሴት እሷ ነችና የምትይ ነገር ካለ አትፈሪ ነው። የአዋርድ እንግዲህ ምስራቅ አፍሪካ ላይ መሰለኝ የሚደረገው በምስራቅ አፍሪካ ተብሎ ነው መሰለኝ የሚደረገው። እዚህ ላይ እንግዲህ የሀገር ጉዳይ ነው። ሁላችሁም አዶናይንም የመረጣችሁ ያልመረጣችሁም ሰዎች ሄዳችሁ ቮት አድርጓት ዩቲናስን ማለት ነውና ግድ ይመስለኛል። እዚህ ላይ ሁላችንም መተባበር አለብን ይመስለኛል። ሀገርን የምታስጠራው ሀገርን ወክላ ነው ምንም ቢሆን ገብቷችኋል አይደል? ሀገር ውስጥ እንግዲህ የሚገባውን እናውቃለን። የአመቱ ምርጥ ቲክቶከር ማን ነው የሚለው ግልጽ ነው፣ የሚታይ ነገር እኮ ነው። እንዴት ይሄንን ህዝቡ ይፈርዳል በቃ። እና ደግሞ ያልገባኝ ነገር ለምንድነው ቲክቶከሮቹ ወጥተው የሚለፈልፉት የሚያወሩት ምናምን ነገር ምንድነው? የቲክቶከሮች እኮ አይደሉም አይደል እንትን የሚሉት እንዲመርጡ እንትን የተባለ ህዝቡ እንዲመርጥ ነው አይደል የተወሰነው። ህዝቡ የራሱን ምርጫ ይምረጥ በቃ። ዩቲናሲም ታሸንፍ አዶናይ የሚያሸንፍ በቃ የየራሱ ምርጫ አለው። ሰው ይፎካከሩ በራሳቸው ኦዲየንስ ገብቷቸዋል አይደል? በሰሩት ስራ ይፎካከሩ ገብቷቸዋል አይደል? ስለዚህ ያሸነፈ ያሸንፍ። ለምንድነው ለነሱም እንትና ዩቲናስ ካላሸነፈች በቃ ልክ አይደለም እየተባለ ለምንድነው ሁሉም ቲክቶከሮች እንደዚህ አይነት ቪዲዮዎች የሚሰሩት? በቃ አዶናይን ጠላታቸውን ያደርጉት ማለት ነውና ለምን እንደሆነ አልገባኝ። ምን አድርጉ ነው የምትሉን? እግዚአብሔርን አስጨነቃችሁን። በቃ እንዴ ቲክቶክ መጠቀም እንኳን አልቻለም። በገባንበት በወጣንበት ምረቷት እንዴ መኪና ነው መሰለኝ ሽልማቱ አይደል? በቃ አዋጣችሁ ግዙላት። እናንተው የምር ሰው እሷን መምረጥ ፈልጎ እንኳን ቢሆን ማለት ነው የእናንተ ጭቅጭቅ ማለት እንዳይመርጥ ነው የሚያደርገው። እግዚአብሔርን ስታስጠሉ። ሰው ይወድሩን ይመርጣል፣ የፈለገው ይመርጣል፣ አይቶ ይመርጣል። አንድ አሽቃባሽ ደግሞ ምን እያለ መጣ? ኧረ ወንድ እንደዚህ ወንድ እንደሚያስጠላ ምን እያለ መጣ? በቃ ማህበረሰቡ ደደብ ነው፣ ማህበረሰቡ ደካማ ስለሆነ ማንን መምረጥ እንዳለበት አያውቅም። እንዴ የግድ ካንተ ሀሳብ ጋር ሰው ካልተስማማ ደደብ ነው ማለት ነው? ኧረ ስንት አይነት እንትን ነፍጫላ አለ። ኧረ ወንዱ ባሰ ደግሞ ቁጭ ብሎ ያሽቃብጣል። ስታስጠሉ እግዚአብሔርን አዋጣችሁ ግዙላት። በቃ ፍቱንኛል። አንተ የሚያስጠሉ ሰው በቃ የመረጠውን የፈለገውን የወደደውን ይመርጣል። አንዳንዴ ዝምታ ነው የሚያሸንፈው። ጸጥ ረጋ ያለ ሰው ያሸንፋል። በቃ ይላሉ ምድረ ነፍጫላ። Excuse me. Hey, where you from?
No, really, I can speak. I speak in language. You know what? We came here because we saw you. Oh, really? From far. Okay. We're What's your language? actually from here. የምር ሰውዬ አማርኛ ይችላል እንዳትሉኝ የምር ሁሌ ስጠብቀው የነበረው ነገር ነው። You're from here. I mean, ish. Speak your language. I'm sorry, bro. You want to join? No. Okay. I'm going to guess her language then. Should I say something? Yes, say something. ትንሽ አሜሪካ እናገራሉ እንዴ ምንም አይችለው ቋንቋ የለም ይሄ ሰውዬ በቃ እንዴ ጎሮዌት ያ ጎሮዌት is like when you put it ጉርሻ ጎሮዌት ወንድሜ brother right how do you say sister ህቴ ትንሽ ምን ነው sorry ስምሽ ማን ነው ትርሲት አመሰግናለሁ ጉርሻ is like when you have feed ጉርሻ okay did your mother or someone do it to you ጉርሻ yeah okay. It's like showing love to someone really አመሰግናለሁ okay danke schön okay and alles gut bye dorowet see you እሱን ለማግኘት ነበረ ተሳካላችሁ ግን አይ ደስ ይላል